አሻንት ያራዳሽ ክንግቴሪ በስታይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ሰግሰጉር ቢያይ አራዳ ይኮንም አራዳ ልጅ ላይ አንድ ተስፋ ወረደ የግቢው ጉልበተኞች ናቸው። ያ እዛ ጋ ያለው ግብዳው ልጅ ይታያል። እሱ ነው መሪያቸው። ሙሉ ካምፓሱ በእነሱ ቁጥጥር ስር ነው። ይህ የምታየው ደግሞ የእሱ ቀኝ እጅ ነው። ሁሉም ተማሪ ነው የሚፈራቸው። እዚህ ትምህርት ቤት በሰላም መማር ከፈለግ ከእነሱ ጋር መጣላት የለብህም። ሚኪ ይባላል። ለግቢው አዲስ ነው መሰለኝ። እኔም ጓደኛ የለኝም። ጓደኛ መሆን እንችላለን። ወይኔ ገደል ነው። ዝም ብለህ ስጣቸው፣ ችግር ውስጥ አትግባ። ጓደኛ የሚልን ምሰማ ይሻላል። ፍሬሽ ተማሪ ነው። ስላላወቀ ነው። ይስተካከላል። ቆይ ትምህርት መማር አትፈልግም እንዴ? አንተን እኮ ነው። ማን ነበር ስምህን ያልከኝ? ሚኪ። ሳም ይባላል። ሰፈር ውስጥ ደግሞ ዱርዬው ብሎ ይጠሩኛል። ዱርዬው?